ለምን እዚህ ይዤ እንደመጣሁ ታውቃለህ? አላወኩም። ለምን ይመስላል? እንጃ። እኔማ ደስ ያለኝና ለመጨረሻ ጊዜ ልብስ የገዛው መቼ ነው? ለራስ ቆይቷል። ይህን አሁን ከገዛው ስንት ጊዜ ሆነ? 6 ወር ይሆናል። 6 ወር። ስንት ብር ገዛ? ትንሹ 500 ብር። ይህንን አሪፍ ናት። የስራ አሪፍ ነው። የስራ አሪፍ ነው። በቃ ዛሬ አሁን እዚህ ይዤ የመጣው ልብስ ፋ እንድትል ነው። ይሄ የምታየው ከዚህ ሁሉ መርጠህ የፈለግከው መውሰድ ይችላል። እሺ፣ አንደና ቆየሽን። ትዕግስቱ ይባላል። ዛሬ እንግዳ አለኝ። አለ ጥሩ አድርገን አዘንጠን የምንሄድበት ነገር እስኪ ደግሞ እሷን በአዲስ እንቀይረው አይደል? ይበቃል። እሺ በለኝ። ግድ የለም። ከዚህ ደግሞ የምትፈልገው መውሰድ። ወጪ አታስብ። ዛሬ በእኛ ነው አላለ ብለኛል። እሱማ ብላችኋል ካልከሽ። ስለዚህ አሁን እንምረጥ። የምትፈልገውን ከለር ምረጥ። መጀመሪያ ይሄና ከዛ በኋላ ሳይዝ ምናምን ቼክ እናደርጋለን። እሺ። ከዚህ በኋላ አሁን አገር ቤት ስትገባ የሰርግ መስቀል በቃ ጋጭ አድርገህ ደስ ይላል። አመት ይያል የትልቁ ልጅ ነው ማለት ነው። እውነት ነው አለ። ያ የመጀመሪያ ሰርግ ፎቶ ይፋዘር ሰጥተውት የሱፉ ከገጠር መጥቶ ልብስ የሚገዛበት ብር ነበረኝ። በቃ እሱ ሰጥተው። ባዶ እጅ ደግሞ አይላክም አይደለ? አይላክም። እሱ እዚህ መጥቶ ከገጠር እኮ እዚህ ሲመጡ ያው የሆነ ነገር አድርገህ የራስ አሮጌ ሳትበ ምን ብሎ መስጠት የሰጠሁት። እና ታዲያ ቅድም ሱፍ አለኝ ያገባሁበት ያልከኝ ለምን? ወጪ ላታወጥ ፈልጌ ነው። ወጪ ያለ ማውጣት ነው። እና ወጪ ያወጣችሁ ታራ ድጋሚ ለኛ አስበህ አዋ ግድ ነው። ሰው በቃኝ አይልም፣ ግን ሸይም ነው። ሰው ማሰብ ግድ ነው። ለዛ ነው በቃ አለ ያልኳችሁ። ታብሽር ችግር አይኖርባችሁ። ዋናው አንተ መደሰትህ ነው። ከዚህ በላይ ቶ ሳምንት ምግብ ባልበላ ቶ በደስታ ሞቅ ብሎ እያደለው በእውነት እግዚአብሔር ራ የዛሬ 2 ዓመት ድረስ ራሱ አላደረገውም ነበር ያልኩ አልገዛም ነበር። በቃ የት አባቴ አጥቼ ብሎ እና እንደዛ ነው አለኝ ያልኳችሁ። እንደዛ ነው አረስ እንተራ ቁጥሩ አቤት ስራ ዋሽ እንዴት ጸራለ? አበሩ የለችም እንዴ? አለች። አዲስ ጫት ምንድን ነው? አቤት እንዲህ የሆኑ ልጆች ያናግሩሻል፣ በቁም ነገር ይፈልጉሻል። የሆነ ነገር ማለት ነው። የት ናቸው? እዚሁ አሉ፣ ያናግሩሻል። ይኸው አናግራት። ሄሎ። አቤት። እንዴት ዋል? ዛሬ ከኛ ጋር ነበር የዋለው። ጥሩ ቀን ውለናል። አሁን ደግሞ እራት ከአንቺ ጋር መብላት እንፈልጋለን። ልጆቹን ይዘሽ እንድትመጪ ነበረ። እሺ አበሩ። መቅደስም ትምጣ በላት። መቅደስም ትምጣ። እሺ አበሩ።
ይደውልልሻል። ንስ እንደናት ወንደና ነው ሰላም ነው ነው እባካችሁ ጎረምሳ ከኔ ጋር ነው የምትቀመጠው ስማማት ማነው ስምህ? ማርቆሽ ደስ የሚል ስም አለሽ። ደህና ነህ? ማንን ነው? አበሩ ማን? አበሩ ባልዳለ ሮቤል ፍስሀ እባላለሁ። ማን ልበል? መቅደስ በትዕግስቱ ምንሽ ነው? ትዕግስቱ ባለቤቴ ነው። ስሙ ግን አብዮት ነው የማውቀው ነው። አብዮት ነው ስሙ። አብዮት ነው ስሙ። ዋና ስሙ አብዮት ነው። ትዕግስቱ በምንድን ነው የሚባለው? በስራ ይሆናል። ትዕግስቱ አንድ 21 ዓመት በትዳር እንዳሳልፋችሁ እየነገረኝ ነበር። ስንት ዓመት ሆናቸው? አንድ 21 ያው 19 21 ሆነ። ቀኑ ሙሉ አብረን ነበርና ያሳለፍነው። ጥሩ ጊዜ ያሳልፈናል። የተሻለ እንዲሆን አድርገናል። አሁን ይመጣል፣ አቀባበል እናደርግለታለን። እስቲ ደግሞ ታዩና መቅዲ ምን ተሰማሽ? እንደዚህ ጠብቀሽ ነው? አልጠበኩም። እንዴት አይባለውልሽ? እኔ እንደዚህ እንደዚህ ሲሆን እኔ በጣም ደስ ያለኝ ያው መቼም እሱም እግዚአብሔር ይስጥልን፣ አመሰግናለሁ። በጣም ደስ ይላል። እንደዚህ ያልጠበኩም ነው የበኩል መቅዲ ምን ተሰማሽ? ደስ ብሎኛል። ደስ አለሽ? የደስታ ነው? እንደዚህ ያልጠበቅሽኝ? ምን ነበር የጠበቅሽኝ? እኛ እንደዚህ እንዲሆን ሁሌ ስንፈልግ እሺ ስለማይለን ያው በጣም ደስ ብሎኛል። በጣም እግዚአብሔር ይስጣችሁ ማለት ነው። በጣም ደስ ይላል። በጣም ደስ ብሎኛል። አመሰግናለሁ። እንደዚህ በምንም ተአምር ያሰብኩት ሌላ ነገር ነበር። በጣም እንደም ስደውልልኝ ራሱ ግራ ገባኝ። በቃ ምንድነው በዚህ ሰዓት የሚደውልልኝ ብዬ ብዙ ተዋግቻለሁ፣ ብዙ እንትን ብያለሁ። ግን በጣም ደስ ይላል። አሁን እኔ በጣም ደስ ብሎኛል። ግን ትንሽ እነዚህ ልጆቼ ስላልተመለሱ ያለ ፕሮግራም ስለሆነ ነው እንጂ ልጆቼ ቢያዩልኝ ደስ ይለኝ ነበር። ያሉትን የቀሩትን አሁንም በጣም ደስ ይላል። በጣም ነው የማመሰግነው። ባለቤት እንደዚህ ስላየች ምን ተሰማው? እንደዚህ ያምሮፍ ኤሪማ ደስታ ነው የተሰማኝ። እሷ ስታይ ደስ አለ። ኧረ በጣም እንኳን ደስ ያለ የሁላችንም። አሁን ደግሞ እራት እየበላን እየተጫወትን እናወራለን። ችግር የለም አብሽ